የፍቅር ጓደኛ ነች። የምር ነው? ማለት በቲክ ነው የተዋወቃችሁ ምናምን የሚሉ ነው። በክላስ ነው የተዋወቅነው እንጂ በቲክቶክ አይደለም። በቲክቶክ አይደለም። ረዴት ትባላለች። ረዱ እየሰማሽ ነው? ከዚህ በኋላ እዮብ የዛሬ 3 አመት በፊት በአቡጊዳ ኢንተርቴይንመንት እንግዳ ሆነ ቀርበ ነበር። ፍቅረኛ አለ ተብለህ ስትጠየቅ አዎ አለችኝ። ስሟ ረዴት ይባላል። ከትምህርት ቤት ነው የምንተዋወቀው ብለ ያሁኑ ረዴት ነች ወይስ ሌላ ነች? የፍቅር ጓደኛ ነች። የምር ነው? ረዴት ትባላለች። ረዱ እየሰማሽ ነው? በፍቅር ምናምን ተነስተው ፍቅረኛ ማናት ተብዬ ነበርና ማናት እሷም ለምን ጥያቄ ረዴት ብዬ ነበርና በጣም ሰው ማናት ረዴት ሌላ ረዴት ናት ወይስ ራሷ ናት? ከዚህ በኋላ መደባበቅ የለም ምንም ጥቅም የለውም። ጉድ ነው ዛሬ የምትሰሙት ማለትና አየችኝ ይመስለኛል። ትንሽ ልቧ ውስጥ ገባ፣ ተሰማት፣ ወደደችኝ። ከዛ ምንድነው መሰለሽ እኔን ለማጥመድ አብረን እንድንሆን የሄድሽበት ርቀት ማይ ጋድ ሰጠች። አስልክቶሽ ማለት ነው። እኔ አልሰጠውም። እንደማን ሰጠኝ? እኔ ነኝ ተቀበልኩ። እሺ እኮ ሰጠች። እኔ ከሳረለው አንቺ ስልኬ ተቀበለችኝ። ያለችኝ ምናምን በቃ ቴሌግራሙን አጨናነቀችው። ፍሬሽ ነበረች። እኔ እንዴት ልማር ቻሌንጅ ነበር በሰዓቱ በጣም ከምላችሁ በላይ። የዛኔ አንድ ጓደኛ ነበረችው ተሰውሳታለች እና በቃ ከሷ ጋር ያለውን ነገር ይነግረኝ ነበር። በጣም ተቀራርበን ነበር እና በቃ እንዲህ ሲጣሉ ይነግረኛል። እንደዚህ ምን ልስጣት ምን ላርግላት እያለ እኔ ጋር ነበር የሚያለቃቀሰው። እና ያው ከሷ ጋር በተለያየው በሳምንቱ ባልሞላ ጊዜ ውስጥ ከሷ ጋር አብሬያት ወቁ ማለት ነው። ምክንያቱም ያው የመጀመሪያዬ ነው የድሮዬ ነው የጥንቱ የልጅነቴ መሆንሽ ደስ ብሎኛል። ሞር ወዳ ባለቤቴ ለረዴት ተስፋዬ አራው ጨርሻለሁ ወድሻለሁ ይላል። በይቅጠር ጋር ገበኔ እንዳታጭብኝ ወዳርጊ ከድሮ ጀምሮ ያለች ነች። እና ባባ ለምን ነው ተነብሽ? ትንሽ አንድ እንግዲህ ዋ ቀደም አንተ እኔ እንደዚህ ነበር ስታሰቃየኝ ነበር። አይቻልም አረፊ አይሰለሰ የኔ ሰላም እንዴት የልጅነቴ መሆንሽ ደስ ብሎኛል። ሞር ደግሞ እሷ ደግሞ ከዚህ በፊት ጓደኛ ነበርሽ? የለኝም አልነበራትም። የመጀመሪያ ነኝና የመጨረሻም እንዳያደርግ እንግዲህ እግዚአብሔር ይቀዳልና እውነት ነው። እንግዲህ ከሷ በፊትም ፍቅረኛ ነበረኝ። እሱማ ማለት በ15 አመቴ በ14 አመቴ ፍቅረኛ 7 ወር ፍቅረኛ እንግዲህ አስቡት። ከዛ በፊትም ነበረች ኦልሞስት እያረፍኩ ማለት ይቻላል። እና እዛ ሰዓት ፍቅረኛ ነበረች። ያው ሁሉ ሰዓት በነበረኝ ሰዓት እውነት ለመናገር እግዚአብሔር ነው ማለት ቤተሰቦቼ ያውቃሉ እናገር ነበር። ስሜ ረዴት ይባላል። እሺ ረዴት ትባላለች። በዋነኛነት የመጣችበት ዋና ዓላማ ልታግዘኝ ልትረዳኝ ነው የመጣችው። እንግዲህ ጥሩ ጊዜና ጥሩ ቆይታ ይኖራል ብዬ አስባለሁ። ከእግዚአብሔር ጋር እስከ ወደፊት በጣም ብዙ ስራዎችን እንሰራለን። ይሄ ማለት ኦሬዲ አትወጣም አትቀየርም ኮንስታንት እንጂ አትቀየርም አትወጣም ማለት ነውና በጣም ጥሩ ቆይታ ጥሩ ጊዜ ጥሩ የሥራ ባልደረቤ ጥሩ ጓደኛ ትሆነኛለች ብዬ አስባለሁ። በጣም ጎበዝ ናት። ደግሞ ከልጅነት ጀምሮ ስለማቅቅ የልጅነት አይ እናሷ የምንተዋወቀው ትምህርት ቤት ነው። ከሃይ ስኩል ጀምሮ ነው የምንተዋወቀውና በጣም አስቸጋሪ ልጅ ስለነበርክ በሱ ምክንያት ነው ማቅቅ። እሺ ያው ማለት ክላሳችን አንድ ነበረ ኤምቢ ሜሎም አንድ ነበርና ሁላችንም እዛ ነበርን እና እኔ አዲስ ነበር የገቡት እሱ ከድሮ ጀምሮ እዛ ነበር የተማረው እና በቃ የዛን ጊዜ አብረን ስንማር ምናምን እኔ ነበርኩ እኔና አንድ ተማሪ ነበርና የገባነው እና እኔ ብቻ ነበርኩ። ከዛ ተዋወቅን። ስንተኛ ክፍል ነው? ዘጠነኛ ክፍል እንግዲህ አስበት 9ኛ ክፍል ጀምሮ ነው የምንተዋወቀው። እንግዲህ ያው እያለ ያው እንግዲህ ያው አብረን ለመስራት በቃ አይደለ? እንዴ ነበር ረባሽ ነበርኩ እንዴ ትምህርት ላይ? እስቲ አንቺ ተናገሪ።
ጎበዝ ነበርኩ። ባይዘው ወይ ትምህርት ላይ በጣም ትኩረት ሰጥቼ የማረው በጣም ጎበዝ ልጅ ነበርኩ። ከኔም አልፎ ሌሎች ተማሪዎች በጣም አሪያ ነበርኩ። ያው ደስ የሚለኝ ደግሞ ነገር ምንድነው እኔ ያስተማርኳቸው ተማሪዎች ለቁም ነገር ፍሬ ላለው ነገር ደርሰው ሳያቸው በጣም ደስ ይለኛል። ከዛ መሀል አንዷ እሷ ናትና በጣም ደስ ይለኛል። እዚህ ደረጃ ደርሳ ጥሩ ደረጃ ሳይ በጣም ነው ደስ የሚለኝና እውነት እንዴት ነበር ሳስጠናሽ ምናምን ትምህርት ላይ ጉብዝና እንዴት ነበር? እስቲ አውሪያቸው። እሺ አስጠንታኝ እኮ አታውቅም። ገራረሚ እውነታውና ትናገር። በዚህ አጋጣሚ የምታዩ የክላስ ጓደኞቻችን እንግዲህ ያው እዚህ ደርሰናል። ፍቅር ጓደኛ ነች። የምርህን ነው? ማለት በቲክ ነው የተዋወቃችሁ ምናምን የሚሉ ነው። በክላስ ነው የተዋወቅነው እንጂ በቲክቶክ አይደለም። በቲክቶክ አይደለም። በክላስ ነው። ያው እስቲ ፍቅር የሚከለከል ነገር የለም። በቪዲዮ ነገር የሚከለከል ነገር አትገራው እንዳለው ከላይ ነው የሚከለከል ነገር እንደዛ ነገር የለም። ማን ነው ቀድሞ ጥያቄ ያቀረበው? እሷ ነች ወይስ አንተ? እሱ ነገር ሁለታችንን ያከራከራል። እስቲ መጀመሪያ ልቦ የደነገጠ አንተ ቆምክ። ያው ያንተን ስሜት ነው ነገር እሷ ስለሌለች በሴት ያምራል ነው በሴት ያምራል። አይ በኔ አሁን እኮ እኩልነት መጥቷል። ስለዚህ አይ በኔ የመጣው ጥያቄ የሚመጣው በኔ ነው። ያው ፎንኮም በኔ ነው እና ስሟን ይዘባላት ረዴት ትባላለች። ረዱ እየሰማሽ ነው? ከዚህ በኋላ ያዝልቅላችሁ ብለናል። ማድረግ እንጀምር። ዳራው ያዝልቅላችሁ ዳራው የእሱን የሚንገረና ደብቃ መቀሌ ዩኒቨርሲቲ ተምረህ ጨራሽ ማለት ሪሌሽን ምናምን እስከዚህ አልችልም። ከሁለት ወር በላይ ምናምን መቆየት በኩል እኔ እከፍላለሁ በዳኝነቱን። ያሃ ገና ነው ገና ገባ ገባ ያለው የፀጉሩ በረሃ አገሩን አክባሪ ከባንዲራው ጋር ታላቅል ያምራል ወይ ታላቅል ያምራል ወይ አቤላ ላይ የወበየው ብዬ ላይ ፎከረ ሚገቷ ፎከረ ሚገቷ ፎከረ ሚገቷ ያሃ ገና ነው ገና የኔማ አዲሱ ጉድ አደረገኝ ብር ማስቀመጫ ባንክ አደረገኝ። አምና ልጃገረድ ዘንድሮ ባላላ የኔ አካል ሬዱ የሰው ሞዴላላ እስቲ ለማስጠቡ ካረዋበሪ የኔማ እዮብ አቁርጥ አባቱን አሰለላይ ጉማ አሰለላይ ጉማ። አመሰግናለሁ ለዚህ ፕሮግራም ለመሳተፍ ትንሽ ጨዋታ ተከፋቻል። በጣም አመሰግናለሁ። ከዚህ ጨለማ ዋሴ አስጨፋሪ በጣም አመሰግናለሁ። ፕሮግራሜ አድምጦልኛል። ከዚህ የዶክተር ክሮች በጣም አመሰግናለሁ። ሁላችሁ በትጋት ታግሳችሁ አቅማችሁ ሁሉ ነገራችሁን መስዋዕት አድርጋችሁ ፕሮግራም ስላሰመራችሁ በጣም አመሰግናለሁ። ያኪቴን በጣም አመሰግናለሁ ወንድሜ። ይህ ፕሮግራም ያላንተ አይታሰብም ነበር። በጣም አመሰግናለሁ። ሁላችሁም አመስግኜ አልጨርስም። እወዳችኋለሁ። ሰላም ነው። እወዳችኋለሁ። እሺ ከዚህ በተን አንደገና